የሚባል ሊቪንግ ኤሪያ ነው። እዚህ ጋር ደግሞ መመገቢያ ቦታችን እናገኛለን። ሰፊ ቆንጆ መመገቢያ ቦታ ነው የሚሆነው። እዚህ ጋር ኦፕን ኪችን ተዘጋጅቶለታል። ኦፕን ኪችናችን ኢንዱስትሪያል ሳካራ ነው። እነዚህ ኪችን ካቢኔቶች ሙሉ በሙሉ የተገጠሙ ነው የሚሆኑት። አሁን አንድ በአንድ ደግሞ ቤድሩሞቹ ምን እንደሚመስሉ እናያቸው። ይህ ማስተር ቤድሩማችን በጣም ሰፊ ነው። በዚህ በኩል ደግሞ ሙሉ በሙሉ የጧት ፀሐይ የምናገኝበት ቆንጆ ቪው ያለው የመስታወት ፓርቲሽን ተዘጋጅቶልናል። የጧት ፀሐይ አልጋችን ላይ ነው ያለው። ይህ ማስተር ባዝሩማችን ነው። ማስተር ባዝሩማችን በጣም ሰፊ ነው፣ ቆንጆ ነው። ዲጂታል የሆነ መስታወት አለው። እዚህ ጋር ማስተር ቤድሩማችን ቁም ሳጥን ተዘጋጅቶለታል። ይሄኛው ደግሞ ሁለተኛ መኝታ ክፍል ነው። የጎረምሳ ክፍል በሚባል ደረጃ የተዘጋጀ ነው። በዚህ በኩል የጧት ፀሐይ የሚያገኝ ቆንጆ በረንዳ ነው። እንዲሁም ቁም ሳጥኑ የተገጠመ ይሄኛው ሶስተኛ መኝታ ክፍላችን ነው። የልጆች ክፍላችን ነው የሚሆነው። የራሱ የሆነ ቆንጆ በረንዳ ተዘጋጅቶለታል። እንደ ሌሎቹ መኝታ ክፍሎች ቁም ሳጥን የተገጠመለት ነው። አሁን ላየናቸው ሁለቱ መኝታ ክፍሎች ኮመን ባዝሩም አዘጋጅተንለታል። ሰፊ ኮመን ባዝሩም ነው ያለን። ሌላ ተጨማሪ ደግሞ አራተኛ ባዝሩም እዚህ ጋር እናገኛለን። ይሄኛው የገስት ባዝሩማችን ነው። የአፓርትመንት በአጠቃላይ 4 ባዝሩም ነው ያለው። ማስተር ባዝሩም፣ ኮመን ባዝሩም፣ የገስት ባዝሩም እንዲሁም የሰራተኛ ክፍል የሚገኝ ባዝሩም በአጠቃላይ 4 ባዝሩም ይኖረናል። እዚህ ጋር ደግሞ እንደምታዩት ላውንድሪ ስፔሳችን ነው የሚሆነው። ይሄ በር ኢምፖርትድ የሆነ የጣሊያን በር ነው። የብረት የኮንክሪት እና የአሉሚኒየም በር ነው። በጣም ጠንካራ ካዝና በር የሚባለው። ይሄ አፓርትመንት 260 ካሬ ላይ ያረፈ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ነው። 34 ሚሊዮን ብር ጠቅላላ ክፍያ። ኢንዲቪጁዋል እና ዲጂታል ካርታ ተዘጋጅቶለታል። ነዋሪዎች ሙሉ በሙሉ ገብተው በስፋቱ የእግር ኳስን ሜዳ የሚያስንቀው ባለ 3 መኝታ 260 ካሬ ላይ ያረፈ አፓርትመንት ዛሬ ላሳያችሁ። ይሄ የምታዩት ሊቪንግ ኤሪያችን ነው። በጣም ቆንጆ